ለችና ስለዚህ ሁላችሁ ብድግ ብላችሁ መታዘዝ ከመስዋዕት ይበልጣል እንዲሉ ከውጭ ያላችሁት ገባ ገባ በሉ። አሁን ወደ ክቡር አባታችን ወደ መላከ ጽዮን ቀሲስ ፈቃዱ ጌታ ነው ወስዳችኋለሁ። ሕፃናትም እንግዲህ በምስጋና እንግዲህ በአህያው ላይ ክርስቶስን አድርገው በምስጋና እየመጡ ነው። ግን ከዚህ የሚተላለፈው ጸሎተ ፍታት ከተደረሰ በኋላ ምስጋናው የሚቀጥል ነው የሚሆነው። ስለዚህ ሁላችሁም እያመሰገናችሁ ቀጥታ ከዚህ የሚተላለፈው ምስጋና እንድትከታተሉ አሳስባለሁ። ወደ ክቡር አባታችን ሁሉን የምትይዝ ጌታችን መድኃኒታችን የክርስቶስ አባት እግዚአብሔር ሆይ ዳግመኛ እንማልድሃለን። የነፍሳትና የሥጋዊ ደማዊ ሁሉ ፈጣሪ የአጋዕዝት ጌታ ጥቅም ባለቤት ሞትን ያጠፋ ስልጣኑን የቀማኸው ለሰው ወገን ሕይወትን የሰጠ ረፍትን ለመስጠት ስልጣን ያለ አምላካችን እናንተ እግዚአብሔር ነህ። ነፍሰ ኩሎሙ ሕዝበ ክርስቲያን መሐራይ ነፍሰ ኩሎሙ ሕዝበ ክርስቲያን መሐራይ ወተዛሃላ ነፍሰ ኩሎሙ ሕዝበ ክርስቲያን ሁሉን የሚይዝ ፈጣሪያችን እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። የአባቶቻችን አምላክ የቅዱሳን አምላክ የተጨነቁትን የምታሳርፍ አቤቱ በቀናች ሃይማኖት የሞቱትን የጳጳሳቶቹን አለቃ ጳጳሳቱና ኤጲስቆጶሳቱን ሁሉ ነፍሳት አሳርፍ። በቀናች ሃይማኖት የሞቱትን የነገሥታቱን ነፍሳት አሳርፍ። በቀናች ሃይማኖት የሞቱትን የመምህራንን ነፍሳት አሳርፍ። በገዳምና በደብር በቀናች ሃይማኖት ያረፉትን ሁሉ አሳርፍ። በቀናች ሃይማኖት የሞቱትን የካህናትን ነፍሳት አሳርፍ። በቀናች ሃይማኖት የሞቱትን የዲያቆናትን ነፍስ አሳርፍ። በቀናች ሃይማኖት የሞቱትን የአባቶቻችን ነፍሳት አሳርፍ። በቀናች ሃይማኖት የሞቱ አገልጋዮችን ነፍሳት አሳርፍ። በቀናች ሃይማኖት የሞቱ አገልጋዮችን ነፍስ አሳርፍ። የክርስቶስ ወገን የሚሆኑትን ሁሉ ወንዶችንም ሴቶችን ነፍሳት አቤቱ አሳርፈው። ላቢ ባለበት ሀገር በአማረ የተወደደ ቦታ የሐዘን ለቅሶ በሌለባት በአብርሃም በይስሐቅ በያዕቆብ አጠገባን መኖርን አስጣቸው። የተጨነቁትን የምታድን አቤቱ ለሚያለቅሱት ረፍት ስጣቸው። እኛንም በዚህ ዓለም በሚመጣውም ዓለም አድነን። በአንድ ልጅ በእርሱ ያለ ግብፅ ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። አቤቱ ዓለምን ሁሉ ያዝ ጌታችን እግዚአብሔር የነፍሳችንን የሥጋችን ደማችን የነፍሳችንን ቁስል የምታድን አንተ ነህ። በአንድ ልጅ በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ አፍ ተናግራልና ለአባቶቻችን ለጴጥሮስ እንዲህ ብለህ ተናገረውን አንተ ዓለት መሠረት ነህ። በዚህም ዓለት መሠረት ላይ ቤተክርስቲያንን እሠራታለሁ። የሲኦል ደጅም ሊያጠፏትና ሊያናውጣት አይችሉም። አንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድርም ያሰረው በሰማይ ታስር ይሆን ዘንድ በምድርም የፈታኸው በሰማይ የተፈታ ይሆን ዘንድ ወንዶቹን ሴቶቹን ባሮች ሁሉ በየስማቸው የተፈቱ ነፃ የወጡ ሁኑ። በመንፈስ ቅዱስም ቃል ኃጥእ በደለኛ በመሆን በእኔም በባሪያ ቃል በማወቅም ወይም ባለማወቅ ቢሰሩ አቤቱ ሌባሮችን አባቶችንና ወንድሞችን እህቶችንንም አጽንተህ ጠብቃቸው። ዳግመኛ ኃጥእ በደለኛ የምሆን እኔንም ወራድነትን አይተህ ልዩ ሦስት በሚሆን በአብና በወልድ መንፈስ ቅዱስ ቃል የተፈቱ ነፃ የወጡ ይሁኑ። ኃጥእ በደለኛ በመሆን በእኔም በባሪያ ቃል መሐሪ ይቅር ባይ ሰውን የምትወድ አምላካችን እግዚአብሔር ሆይ የዓለምን ኃጢአት የምታርቅ ወንዶችና ሴቶችንም ባሮችንም ንስሐቸውን ተቀበል። የዘላለም ድህነትን የሚሆን የብርሃንንም ግለጽላቸው። አቤቱ ኃጢአታችንን ይቅር በላቸው። ቸር ሰውን የምትወድ አንተንና ይቅር ባይ አምላካችን እግዚአብሔር ሆይ መዓትህ የራቀ ምሕረትህ የበዛ እውነተኛም የምትሆን የእኔንም ኃጢአት አስተሰርይልኝ።
ወንዶችንና ሴቶችንም ባሮችንም ሁሉ ከበደልም ከመርገም ሁሉ አድናቸው። በቃላችንም ቢሆን በስራችንም ቢሆን በሀሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተሰርይልን፣ አቃልልን፣ ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰው ወዳጅ ነህና አቤቱ የተፈታን ነፃ ወጣንም አድርገን ወገኖችንም ሁሉ ፍታቸው። ኃጥእ የምሆን እኔም ባሪያህን ፍታኝ። አቤቱ ሀገራችንን ኢትዮጵያንም አስባት፣ የሚጣሏትንና ጠላቶቿን ፈጥነህ አስገዛላት። የጳጳሳቱንም አለቆች ጳጳሳቱንና ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን፣ አባቶችና መዘምራንን፣ ደናግልንና መነኮሳቱን፣ ባልቴቶችንና አባት እናት የሞቱባቸውን ወንዶችና ሴቶችን፣ ሽማግሌዎችንም ልጆችንም ክብር በምትሆን በዚች ቤተክርስቲያን ያሉትን የቆሙትን የቤተክርስቲያን ወገኖች ሁሉ ክርስቶስን በማመን አጽናቸው። አቤቱ በቀናች ሃይማኖት ሆነው የሞቱትና ያረፉትን አባቶቻችንና ወንድሞቻችንን እህቶቻችንን ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገምም ከበደልም ሁሉ ከክደትም ሁሉ በሐሰትም ከመማል ሁሉ ከመገዛትም ሁሉ አድነን። በክደትና በርኩሰት ከላውያንና ከረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትንም ስጠን። እንግዲህ ከሚፈታተንን ከሰይጣን ሥራ ሁሉ እስከ ዘላለም እንርቅ ሸሽን ዘንድ አቤቱ ሁልጊዜ ፈቃድህን ወድህንን እንሰራ ዘንድ ስጠን። ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳን መጻሕፍት ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ ያለ ክብር ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትርም ለዘላለሙ አሜን። ሰላማዊ ወልድ መንፈስ ቅዱስ ፍቅር አለክ ስለማርያም ድንግል ወላዲተ አምላክ ሞገሰ መስቀል ወሰረደት ወትረ ይራቅም እንደምንኩልክም እስከ ለዓለም ክርስቶስ እግዚኦ ናረነ ክርስቶስ እግዚኦ ክርስቶስ እግዚኦ ናረነ ክርስቶስ
እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ጸሎታችንን ልመናችንን ተቀብለን ይህንን ሳምንት በሰላምና በሕይወት በጤና እንድታቆየን በብርሃነ ትንሣኤ እንድታደርሰን እንማጸንሃለን። ሕፃናትን ጠብቅልን፣ ወጣቶቻችንን በማስተዋል አኖርልን፣ አረጋውያንን በዕድሜ በጤና ጠብቅልን፣ የታመሙትን ፈውስልን፣ የታሰሩትን